እድለኞች ሞልተው የተጋበዙት ሲበሉ ሲጠጡ ወይኑ አልቆባት ድንግል እናታችን ቤዛዊት ዓለም አንቺ ደረሽለት ሆንሽው አማላጅ ቃና ዘገሊላ ሲበሉ ሲጠጡ ወይኑ አልቆባቸው ድንግል እናታችን ቤዛዊት ዓለም አንቺ ደረሽለት ሆንሽው አማላጅ ቃና ዘገሊላ ቃና ዘገሊላ አንተ ያለህ ማሰር የለባቸው ሁሉ ይቻልሃል ወይኑ ሞላላቸው ማዲጋው ባዶ ነው ብለሽ የተናገርሽ ጌታን ያሳመንሽ እመቤታችን ነሽ ቃና ዘገሊላ ቃና ዘገሊላ አንተ ያለህ ማፈር የለባቸው ሁሉ ይቻልሃል ወይኑ ሙላላቸው ማዲጋው ባዶ ነው ብለሽ የተናገርሽ ጌታን ያሳመንሽ እመቤታችን ነሽ ቃና ዘገሊላ አምላክነት የተገለጸበት ምንኛ ታደለ የነዶኪ ማስፊያ ዛሬም ይሄው በዚህ በሰርገኞቹ ቤት በረከት ፈሰሰ ተለውጦ የወይን እግዚአብሔር ከኖረ በመካከላችን ያሰር ወይን ቃና ዘገሊላ ቃና ዘገሊላ በዓል ይኑሩ በሰላም ይኑሩ በሰላም ያዙር መብራቱን ሙሽራ አጉልና እንደሆነ መራዊ ሰማያዊ ወንጌልን ይዘዋል ጎዳናቸው
እንዲሆን ካህኑ ይባርክ ብሩህ ሰው ይሁን የሙሽሪት ሕይወት መልካም እንዲሆን እየተቀረጸ ነው ወይዘው እሺ የተቀረጸ ነው ዛጋ ያኔ ሰማያዊ ሰማያዊ ለእመ ገብረ በዓል በዓል ይኑሩ በሰላም ሰማያዊ Hello? We're already back here? Okay, nee, baka. Nee, baka. Mahal yan. Na. Amasok. እጽሃለ ኩሉ መጻምራዊ በሰላም ጻዮ ተቀበሉ በሰላም ጻዮ ተቀበሉ በሰላም ጻዮ ተቀበሉ በሰላም ጻዮ ተቀበሉ መጣ ሙሽራው የሁን ካለ ሁሉ መጣ ሙሽራው ደስ ካለ ሁሉ በሰላም ውጡ ተቀበሉ በሰላም ውጡ ተቀበሉ ፍስሐ ለኩሉ በሰላም ጻኡ ተቀበሉ በሰላም ጻኡ ተቀበሉ በሰላም ጻኡ ተቀበሉ በሰላም ፍስሐ ለኩሉ መጻምራዊ በሰላም ጻኡ ተቀበሉ በሰላም ጻኡ ተቀበሉ በሰላም ጻኡ ተቀበሉ በሰላም ጻኡ ተቀበሉ መጻምራዊ ፍስሐ ለኩሉ 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 መጻ ዘመጻ እምላእሎ መጻ ዘመጻ እምላእሎ መራዊ መጻ እምቀበሎ ተቀበሎ መራዊ መጻ ተቀበሎ ተቀበሎ
መራዊ መጻ አጅበን መጣን ሙሽሮችን እልል ብላችሁ ተቀበሉን። በሰላም ይኑሩ በሰላም ይኑሩ በሰላም ጸንተው ዘላለም መራዊ ሰማያዊ መራዊ ሰማያዊ ከዕልመ ገብረ ባል ባል ይኑሩ በሰላም ጸንተው ዘላለም እመቤታችን ቅድስት ድንግል ማርያም በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋንሽ ከሰልስ ደስ ይበልሽ፣ ልዑል እግዚአብሔር የተወደደው ልጅሽ የጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ
ሥላሴ የሕግ ሚስት ትሆነኝ ዘንድ የሕግ ሚስት ትሆነኝ ዘንድ ወልጄ ተቀብያታለሁ። ወልጄ ተቀብያታለሁ። ስለዚህ ከዛሬ ጀምሮ በሥራ ሁሉ በተቻለ መጠን እረዳታለሁ። በሕማሟና በጤናዋ በደስታዋና በሐዘኗ ጊዜ ከእርሷ ጋር እሆናለሁ። መከነች፣ ሰነፈች በማለት ይህንንም በመሳሰለው ምክንያት ሁሉ በልዑል እግዚአብሔር ትእዛዝ ከእርሷ በሞት እስክለይ አልተዋትም። ወልጄ ተቀብያታለሁና እዚህም በእግዚአብሔርና በተቀደሰችው ብሩክታዊት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ጉባኤ ፊት በመሐላ ቃሌን እሰጣለሁ። ስለዚህ ከዛሬ ጀምሮ በተቻለ መጠን በሥራ ሁሉ እረዳዋለሁ። በሐዘኑና በደስታውና በጤናውና በሕማሙ ጊዜ ከእርሱ ጋር እሆናለሁ። በልዑል እግዚአብሔር ትእዛዝ ከእሱ በሞት እስክለይ ድረስ ከእሱ ጋር እሆናለሁ። ታዘዘዋለሁ። ቃሌንም በእግዚአብሔርና በኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ጉባኤ ፊት በመሐላ እሰጣለሁ። ያርቃችሁ። እግዚአብሔር አምላክ ሆይ እናመሰግንሃለን። ዓለምን ያስከ ዓለማት በፊት የነበርክ ሰማይና ምድርን በቃል ያጸናህ የምድርንም መሠረት በውስጣቸውም የሚገኙትን ፍጥረታት ሁሉ የሰበሰቡትን የሰበሰብክ ሁለቱንም ወገን አንድ ያደረግህ አሁንም ጌታችን ሆይ ይህን የጸና ቃል ኪዳን ትባርክ ዘንድ እንለምንሃለን። ለኃይለ ጊዮርጊስና ለወለተ ሥላሴ ለአንድነታቸው ማሰሪያ ምልክት ይሆናቸው ዘንድ በረከትን ይሻሉና በአለቦሩ ማሰሪያ ለቃለ አርአያነት ምልክት የተዘጋጁ እንዲሆኑ በመካከላቸው የሚያለያይ ፍቅር ይሆንላቸው ዘንድ ይኸው በቤተ ክርስቲያን ላይ የተመሰረተውን ያጠበቀው ፍቅር ነው። እያንዳንዳቸው ተስማምተው በአጸኑት በአንድነት ማሰሪያ ይኖሩ ዘንድ አንተ የፍቅር ማሰሪያ ነህና ቃል ኪዳናቸውን በጋዛሃልና በመካከላቸውም መግባባትን አድርገሃልና የአንድ ልጅ ጌታችንና አምላካችን የመድኃኒታችን የኢየሱስ ክርስቶስን ትእዛዝ ፈጽሙ ዘንድ እርሱም ጌትነት ወደ ስደት የሚገባውን ከአንተ ከመንፈስ ቅዱስም ጋር ዛሬም ዘወትርም ለዘላለሙ አሜን። ቡሩክ እግዚአብሔር አብ የኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዒ ወመንሥኤ ኩልነ ቡሩክ እግዚአብሔር አብ የኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዒ ወመንሥኤ ኩልነ ቡሩክ እግዚአብሔር አብ የኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዒ ወመንሥኤ ኩልነ ስብሐት ወክብር ይደሉ ለስሉስ ቅዱሳን ስሉስ ሩይ ኩሎ ጊዜ ወዘልፈኒ ወለዓለመ ዓለም። እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ናመሰተ ቡሩክ ወልድነ ኦርቶዶክሳዊ ወውሉድ ኦርቶዶክሳዊ ኃይለ ጊዮርጊስ ወውሉድ ኦርቶዶክሳዊት
ወለትነ ብርቱ ወለተ ሥላሴ ቡሩክ እግዚአብሔር አብ አሐዜ ኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ወራቂቶስ መጽንዒ ወመንጽሔ ኩልነ ቡሩክ እግዚአብሔር አብ አሐዜ ኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ወራቂቶስ መጽንዒ ወመንጽሔ ኩልነ ቡሩክ እግዚአብሔር አብ አሐዜ ኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ወራቂቶስ መጽንዒ ወመንጽሔ ኩልነ ስብሐት ወክብር ይደሉ ለስሉስ ቅዱሳን ወሁሉ ቅዱስ ቅዱስ ሁሉ ጊዜ ወዘልፈኝ ወለዓለመ ዓለም። በእጆች ሰውን የፈጠርክ ረዳታቸው ሆነው ዘወትር የሰጠኸው አምላክ አሁንም ጌታችን ሆይ ለእነዚህ ለሁለቱ ልጆች ለሙሽራውና ለሙሽራይቱ አዋሃድ በአንድነት ቀለም አዋሃዳቸው አንድ የመሆናቸውን ምልክት ስጣቸው። በፍቅር ማሰሪያ አንድ የሆኑ ዘንድ ሰላሜን ለሁላችሁ እሰጣለሁ፣ ሰላሜን ለሁላችሁ ከሁላችሁ ጋር ተዋህዶ በላቸው። አንተ የሁላችን ሰላም ነህና እኛም ወደ አንተ ወደ ላይ ክብርና ምስጋና እናቀርባለን። ከአንድ ልጅና ሕይወትን ከሚሰጥ ከመንፈስ ቅዱስ ጋር አሁን ዛሬም ዘወትርም ለዘላለሙ አሜን። ጸሎት ለአልባስ እግዚአብሔር አምላክ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሰማይን በከዋክብት ያስቀጥርን አይነቱ ብዙ በሆነ አበባ ያሳምር። ሰማያዊ ሀብትና ምድራዊ ዕረፍትን ለሰው የሰጠን አሁንም ደግሞ አንተ ሰውን የምታፈቅር ቸር ሆይ ይህችን የቀረበች ልብስ ትባርክ ዘንድ እንለምንሃለን። ለሚለብሷት ለሁለቱ ልጆች በቸርነት የደስታ የክብር መድኃኒት ስትሆንላቸው ዘንድ የደስታና የሐሴት ልብስ ስትሆንላቸው ዘንድ በነፍሳቸውም በሥጋቸውም በመንፈሳቸውም ንጹሐን የሆኑ ዘንድ ጠብቃቸው። ጽድቅን በመስራት ሕይወታቸው የንጽሕና የሰላምና የጤና ትሆን ዘንድ የሰማይና የምድር በረከት ስጣቸው። እርትን በመስራት ባለጸጎች አድርጋቸው። ቤታቸውንም በበረከት ሁሉ ሙላ። በጊዜው ሙሉ ፈቃድን ለመስራት የበቁ አድርጋቸው። አንተ ርሩህ ነህና ቸርነትህ የበዛ ነውና ቸር ከሚሆን አባትና ከአንተ ጋር ከሚወድ ከሚሆን ሕያው ከሚያደርግ ከመንፈስ ቅዱስ ጋር ክብር ምስጋና ይገባል ዛሬም ዘወትርም ለዘላለሙ አሜን። ቡሩክ እግዚአብሔር አብ አሐዜ ኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ወራቂቶስ መጽንዒ ወመንጽሔ ኩልነ ቡሩክ እግዚአብሔር አብ አሐዜ ኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ወራቂቶስ መጽንዒ ወመንጽሔ ኩልነ ቡሩክ እግዚአብሔር አብ አሐዜ ኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ወራቂቶስ መጽንዒ ወመንጽሔ ኩልነ ስብሐት ወክብር ይደሉ ጌታችን አምላካችን ሆይ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ አባት ወደ ፍሬዋት ካህናትን ነገሥታትን ነቢያትን የቀባል ሰውን የምትወሸት ጌታ ወደ አንድ እንለምናለን እንላለን። እንዲህ ዘይት ባረክ ዘንድ ሁለቱንም ባሮችህን ኃይለ ጊዮርጊስንና ወለተ ሥላሴን የሚያከብር ዘይት ይሁን። የጽድቅና የፍርድ መሳሪያ ዘይት ይሁን። የማይጠፋ ንጽሕና ያለው ዘይት ይሁን። የማይጠወልግ መልክና የሥጋ ብርሃን ቅባት ይሁን። የጌጥና የደስታ የእውነተኛ ሀብት ቅባት ይሁን። ኃይል ድነት የጠላትን ኃይል ሥራ ሁሉ ድል የሚነሳ ቅባት ይሁን። ነፍሳቸውንና ሥጋቸውን መንፈሳቸውን የሚያድስ ቅባት ይሁን። የብልጽግና የመልካም ሥራ ፍሬ የሚሰጥ ቅባት ይሁን። ክብርና ምስጋና ለቀደሰ ስሙ ይሁን ዘወትርም ለዘላለሙ አሜን።
ወቡሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ ወላዲነ ወቡሩክ መንፈስ ቅዱስ ወራቅዶስ መጽኒ ወመንጽሔ ኩልነ ስብሐት ወክብር ይደሉ ለስሉስ ቅዱስ አብ ወወልድ ወመንፈስ ቅዱስ ስሉስ ሆይ ኩሎ ጊዜ ይዜኑ ዘልፈኒ ወለዓለመ ዓለም ከበአከ በስመ አብ ከበአከ በስመ አብ ከበአከ በስመ ወልድ ከበአከ በስመ መንፈስ ቅዱስ ከበአከ በስመ አብ ከበአከ በስመ ወልድ ከበአከ በስመ መንፈስ ቅዱስ ከበአከ በስመ አብ ከበአከ በስመ ወልድ ከበአከ በስመ መንፈስ ቅዱስ ከበአከ በስመ አብ ከበአከ በስመ ወልድ ከበአከ በስመ መንፈስ ቅዱስ ከበአከ በስመ አብ ከበአከ በስመ ወልድ ከበአከ በስመ መንፈስ ቅዱስ ከበአከ በስመ አብ ከበአከ በስመ ወልድ ከበአከ በስመ መንፈስ ቅዱስ ከበአኪ በስመ አብ ከበአኪ በስመ ወልድ ከበአኪ በስመ መንፈስ ቅዱስ ከበአኪ በስመ አብ ከበአኪ በስመ ወልድ ከበአኪ በስመ መንፈስ ቅዱስ ከበአኪ በስመ አብ ከበአኪ በስመ ወልድ ከበአኪ በስመ መንፈስ ቅዱስ ከበአኪ በስመ አብ ከበአኪ በስመ ወልድ ከበአኪ በስመ መንፈስ ቅዱስ ከበአኪ በስመ አብ ከበአኪ በስመ ወልድ ከበአኪ በስመ መንፈስ ከበአኪ በስመ አብ ከበአኪ በስመ ወልድ ከበአኪ በስመ መንፈስ ቅዱስ ከበአኪ በስመ አብ ከበአኪ በስመ ወልድ ከበአኪ በስመ መንፈስ ቅዱስ ይህ ቅባት ክፉ መንፈስን የሚቃወም ነው። ይህ ቅባት ለተቀደሱ ነፍሳት የሚሰጥ ነው። ይህ ቅባት ክፉ መንፈስን ለመቃወም ነው። የክብር ንጉሥ በሚሆን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሦስት በሚሆኑ አብ ወልድ መንፈስ ቅዱስ ስም የተቀደሰ ነውና ጌትነትን አቀዳጃቸው ወልድ ዋሕድ ሆይ ባርካቸው። መንፈስ ቅዱስ ሆይ ቀድሳቸው። አባታችን አዳምና ሔዋንን አብርሃምና ሳራን ይስሐቅንና ርብቃን የባረክ አምላካችን ዳርቻ ባር እስራኤልን ከእስራኤል የተባለ ያዕቆብ ከራያል ጋር የባረክ አምላክ ሆይ ይህን ጋብቻ የሳሙኤልና ሐናን የባረክ አምላክ ሆይ ዳርቻ ባር ዮሴፍና ስምዖን ዘካርያስና ኤልሳቤጥን ዮሐንስንና የተባረኩትን ልጆቹን የባረክ አምላክ ሆይ ይህን ጋብቻ ክብርና ምስጋና
የማቴዎስ ወንጌል ምዕራፍ 19 ከቁጥር 3 እስከ 6። ፈሪሳውያንም ወደ እርሱ ቀረቡና ሲፈትኑት ሰው በሆነው ምክንያት ሁሉ ሚስቱን ሊፈታ ተፈቅዶለታልን? አሉት። እርሱ ግን መልሶ እንዲህ አለ፣ ፈጣሪ በመጀመሪያ ወንድና ሴት አደረጋቸው። ስለዚህም ሰው አባትና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ የሚለውን ቃል አላነበባችሁምን? ስለዚህ አንድ ሥጋ ናቸው እንጂ ወደፊት ሁለት አይደሉም። እግዚአብሔር ያጣመረውን እንግዲህ ሰው አይለየውም።